ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ደህና አደራችሁ? ደህና ረፈዳችሁ? በእኔ ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩ እንግዲህ እስኪ ዛሬ ደግሞ አዲስ ነገር ይዘን መጥተናል። እሱም እንግዲህ የሚሆነው መግቢያው ላይ እንዳያችሁት ጽጌም ያው ትናንት ወዲያው በተካሄደው ነገር ይመስለኛል ትንሽ አመም አድርጓት ያው ሐኪም ቤት ገብታ ነበረ። ከዛ ግን በሰላም እንደወጣችና እንዳገገመች አሁን ላይ ደግሞ በጥሩ ሁኔታ እንደምትገኝ ያው በኢንስታግራሟ ላይ ፖስት አድርጋለች ማለት ነው። እንዳያችሁት ነው። በመቀጠል እንግዲህ የዳኒ ሹገር ማሚ የሩታ ዘመድ ሆና መታለች ማለት ነው። በመቀጠልም ያው እንግዲህ አብርሽ እውነት በአብርሽ ጭንቅላት ላይ እየተጫወቱበት ነው ያለው ብዬ ነው የማስበው። ሳየው ምንም የሚያውቅ አይመስለኝም ማለት ነው። ቢያንስ ጽጌ እንኳ ትወናውን በትክክል ብትወጣውም እንትናን ይሄ አብርሽን እየተጫወቱበት ነው ያለው። በእውነት በጣም አሳዘነኝ። በመሀል በጣም ግራ እየተጋባ ነበረ። እንግዲህ ሙሉ ቪዲዮን አይታችሁት ከሆነ ማለት ነው። እንግዲህ የዳኒ ሹገር ማሚ ያው እንደ ጋርድ ዳኒ እንዳይናገር በቃ ዳኒን እየጎተተች ወደ ኋላ እያለች ለአብርሽ መልስ እየሰጠች አይተናታል። ያው አብርሽ ደግሞ ለሁሉም ነገር ፊት የሚለው የሴት ልጅ ክብር ሲነካ ስለማይወድና ዳኒ ላይ ደግሞ ስለተበሳጨበት ቢያንስ በሹገር ማሚው ዳኒ ጽጌን ባያስመታት ጥሩ ነበረ። ይሄን ያህል ዓመት ላሳለፉት ጊዜ ብሎ ቢያንስ ጥፊው እንኳ ቢቀር በስርዓት ማውራቷ እንኳ ቢቀር እንዳትማታ ስርዓት ቢያስይዛ ጥሩ ነበር። ግን እቺ ሴትዮ እንደማየው ከሆነ ዳኒ ተረግጦ ነው የሚኖረው እና ለዚህ ደግሞ ደስ ብሎኛል። እንዲያውም የሆነ ጥፋት ባጠፋና አይናችን እያየ በጠፈጠፈችው ብዬ ነው የተመኘሁት። እውነት ሁላችንም በጣም የተናደድ ነው በዳኒ ግን ሆኖም ደግሞ እንግዲህ እርግጠኛ ነኝ ሰሞኑን አዲስ ነገር እንደሚመጣ። እንግዲህ ይህ ነገር እንደምናየው ከሆነ ፕራንክ እንደሆነ እያስታወቀ ነው ብዬ ነው የማስበው። ግን ይሄንን ደግሞ ባለፈው በተካሄደው ያው 2 ወር ሙሉ በተጫወቱብን ጨዋታ በሙሉ ይህም በዛው ላይ እየቀጠለ ነው ይመስለኝ። ያን ነገር እንግዲህ ፕራንክ እንደሆነ እስካሁን ድረስ ሳይናገሩ እውነት እንደሆነ ደምድመው እስካሁን ድረስ ናቸው። ያው ፕራንክ ምን አላሉም፣ እውነታም ነው አላሉም። ያው በዛው ላይ በይቅርታ አለፉት እና ያን ጊዜ በይቅርታ ያለፉ ጊዜ እንግዲህ መቼም እንደማይተዋወቁ ተገናኝተው እንደማያውቁ ነበር ሲሆኑ የነበሩት እዛኛው ድራማ ላይ አስታውሳችሁ ከሆነ እኔ ሙሉ በሙሉ አይቼላቸዋለሁ። ጭራሽ ዳኒና ጽጌም አብርሽና ሩታ ከነዚህ ጋር እንደማይገናኙ ነበረ ያን ጊዜ ሲያወሩት የታቂኛለሽ እየተባባሉ ሩታና ጽጌ በጣም ሲጣሉ ነበረ። ግን እንደምናየው ከሆነ ደግሞ አብርሽ ሁሉም ይተዋወቃሉ፣ አራቱም የሚተዋወቁ ናቸው። እና ይሄ ነገር ያው የሚሰሩት ስለጠፋባቸውና በአንድ ነገር ሙጥኝ ከምንል ለምን አንቀያይርም፣ ለምን የሰውን እይታ አንስብም ብለው ይመስለኛል ይህ ነገር የሰሩት። እንግዲህ ጽጌን እዚህ ጋር ተጎጂ አድርገው እየሰሩ ያሉት ደግሞ እንግዲህ ምንም ላውቅ አልቻልኩም። ይቺ ሴትዮ ደግሞ ማነው ስሟ ሜሪ ተብዬዋ ዳኒ ሲከራከርላት ነበረ። አንተ ምን አገባህ ምንድነህና ለአንተ ታስረዳሃለች ልጅቷ እኮ ምናምን እዚህ መታ ለእናንተ ምናምን ጊዜ የምትሰጥ ወይም ከእናንተ ጋር የምታወራ ልጅ አይደለችም። ልጅ አላለም እንዲህ ጭራሽ እማማ ጨቤን አንጥቶብን ይችን እንዴት ነው ልጅ የሚባለው? ሴትየዋ ብሎ ያወራንም። እኛ እኮ የእሱ ሚስት ስለሆነች ብቻ ክብሯን ጠብቃ ስለተቀመጠች ብቻ እናከብራት ነበረ። ግን እዚህ ጋር ደግሞ ክብሯን ጥላ ከህፃን ልጅ ጋር ከጽጌ ጋር ከማይመጠን ሰው ጋር ስለተዋጨቀች ብቻ ክብሯን ዝቅ አደረግንባት ማለት ነው። ምክንያቱም እማማ ጨቤ ማለት ሜሪ አርፎ መቀመጥ ነበረባቸው ቤታቸው። የሆነ ነገር ካለም በስነ ስርዓት መናገር ካለባቸው መጥተው በስነ ስርዓት ጽጌ እንደዚህ ነው የነሱ ፍቅር ጀመረናል እንደዚህ ነው ብላ በስነ ስርዓት መናገር ነበረበት። እዚህ ጋር ጽጌ ዱላ አላነሳች፣ ጠበቃ አላመጣች፣ ፖሊስ አላመጣች። ይሄ ሁሉ መናጨር ነው። ይሄ ሁሉ ጥፊ ምን ያደርጋል? ይህ ነገር ለጽጌ በጣም ዳኒ ራሱ እንደዛ በመመለሱ ራሱ በቂዋ ነበረ። ደግሞ ማሳየት ካለበት በስነ ስርዓት አሳይቶ መመለስ ነበረበት። ሜሪ ግን በጣም የማደንቃት እና በጣም የምወዳት ተዋናይት ነበረች ማለት ነው። አሁን ላይ ግን እንደዚህ ሆና ስለመጣች አስጠልቶኛል። የማይገባት ቦታ ላይ ስላረፈች አስጠልታኛለች። በእርግጥ እኔ ስላስጠላች ብቻ ምክንያቱም ይሄም ከትወና የበለጠባት ስራ ሆኖ ሊሆን ይችላል እዚህ ላይ መታ ልትሰራ የቻለችው ማለት ነው። ግን ሲሆን
ሰው ያለ ቦታው ርካሽ ነው ያኔ እቃ ያለ ቦታው ርካሽ ነው እንደሚባል ሁሉ እሷም ያለ ቦታዋ መታ መርከስ የለባትም። እንግዲህ እሷን በትልልቅ ፊልሞቿን ማቃት በጣም ነበር የምወዳት ምናምን ፍርንስንስ ያለ ሴትዮ ነበረች። በጣም ነበር የምወዳት ማደንቃት። አሁን ግን ከነዚህ ከነጮጬዎች ጋር ገጥማ እንዴት ነው ከነሱ ጋር እንትን የምትሆነው? ማለት ሁሉንም እኮ አራቱም ቢዛት እኮ አራቱም ትጨፈልቃቸዋለች። ስለዚህ እሷን ቆንጠጥ አድርጎ ያኔ በቃ ከሚመጥናት ሰው ጋር ብትውል ከሚመጥናት ሰው ጋር ብትሰራ ቪዲዮ ብዬ አስባለሁ። ደግሞ ሰው ብቻ ሳይሆን የምትሰራውን ነገር አስባ መግባት ነበረባት። ማለት ከነዚህ ጋር ምንም የሚያንጨጫስ ነገር የለም። ክብሯን ጠብቃ በስነ ስርዓት መስራት ያለባትን ነገር መስራት ነበረባት። ግን ያ ነገር ደግሞ አልዋጥላት ካለ ቢያንስ ጽጌን ፍቅረኛው ትሆን እሺ ችግር የለም። እኛ ምንም የሚያገባን ነገር የለም። የዳኒ ፍቅረኛ ብትሆን ባትሆን አያገባንም። ግን ሆኖ ስነ ስርዓቷን ጠብቃ ቢያንስ እንደ ፍቅረኛ ሳይሆን እንደ ሴትነቷ በመልካም ልብ ሰውን ማናገር አለባት። ዝጋ አብርሽ ላይ መምናጨር መደንፋት ዝጋ ቀዳኒ ምንም እንዳይነጋገር ምናምን ነገር የሚያረጋት ጠፍታ ተውዘገዘገች። ጭራሽ ደግሞ ብላ ብላ ሩታን ዘመዴ ነች የኔ ፍቅር ቅር ያድርገሽ። ስታስጠላ ጣይ ምን ይጠበስ የኔ ፍቅር ዘመዴ። እሺ ከዛስ ለምንድን ነው ዳብር ግን በዳኒ በእንትና በአብርሽ ጭንቅላት ላይ የሚጫወቱበት? በእውነት ጨራ እያናደዱኝ ያሉት ያንተ ያለ እንደዚህ ነው ማለት ነው። ፊልም ሲሰራ እኔ እኮ ማለት እንደዚህ በጣም የሚመስል አይመስለኝም። በአሁኑ ሰዓት እኮ በቃ ፊልም መሰራቱ ቀርቶ ፕራንክ የእነሱ ፕራንክ ነው ፊልም ሆኖ የሚታየው። በጣም በትወና የተካኑ ናቸው። ኢዴት ምናምን አይደረግ በመሀል ላይ አቁሙ አይባሉ። አንድ የተለማምዶ ይመጣሉ፣ ይጮሁብናል፣ ይሄዳሉ። እዚህ ጋር ተመልካች ይሳቀቃል። ማለት ሁላችንም እውነት ነው የሚመስለን። የሚተውኑት ነገር በጣም እውነት ነው የሚመስለው። ደግሞ እውነት ነው ብዬ ላስብበት የቻልኩት የጽጌ መታመም ማለት እንዴት በአንድ ምሽት ሊሆን ይችላል? የተነጋገሩትም ጽጌም ሆስፒታል የገባችበት ቀን አንድ እንዴት ሊሆን ይችላል? ፕራንክ ካልሆነ እና በጽጌ ትወና ላይ እውነት መስሎ የነበረ ደግሞ አሁን ፕራንክ ነው ብዬ ያሰብኩበት ምክንያት ደግሞ በሩታ ላይ ዘመዴ ናት፣ ሩታ ደግሞ ዘመዴ ናት ብላ በመንጣቷ በቃ ሌሌ ያለው ነገር በሙሉ ትናንትና የሰሩት ነገር ፕራንክ ነው እንድንል አስደርጎናል። ብዙ ሰዎች እንደውም ኮሜንት ላይ ፕራንክ ነው ስትሉ ነበረ። ይህ ነገር እንግዲህ ፕራንክ ሆነም አልሆነም ሊነግሩን አይችሉም። እንግዲህ ቪዲዮ ሲያልቅም እንደባለፈው እንዳደረጉት ነገር ነው ዝም ብለው የሚያልፉን እንጂ ትክክለኛ ፕራንክ ይሁን አይሁን አይነግሩንም ብዬ ነው የማስበው። ባለፈው እንዳለፉት አሁንም ዝም ብለው ያልፉናል ብዬ ነው የማስበው። እና እንግዲህ እስከ ቪዲዮ ፍጻሜ ድረስ ያላችሁ ሁላችሁንም ከልቤ ያመሰግናለሁ ማለት ነው። ሰላማችሁ ብዝት ይበልልኝ። ሀገራችን ኢትዮጵያን ሰላም ያድርግልን። በአዲስ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ቻው